السلام عليكم ورحمة الله وبركاته. فيديو عجيبة تركب أمة بودا خنا دروني دون تنا ولا كذا تقول تنوت تدي قفزة ولا كذا የኢትዮጵያ መከላከያ ሰራዊት ንብረት የሆነው ድሮን ተመቶ መውደቁ እየተዘገበ ነው። በተለያዩ ሚዲያዎች ላይ ይሄንን እየተመለከትን ነው የምንገኘው። ይሄንን ደግሞ ፋኖ እኔ ነኝ ኃላፊነቱን የምወስደው ድሮኑን መትቼ ጣልኩት እኔ ነኝ እያለ ነው የሚገኘው። ምንድነው ትክክለኛው ነገር? በርግጥ ድሮኑ ተመቶ የወደቀው በፋኖች ነው? እስቲ አንተ በአካባቢው ላይ ስለሆነ የምትገኘው መረጃዎችን አድርሰን። ትክክል ነው። ድሮኗ ስለላ ለማካሄድና በአካባቢው የሚገኙ ጽንፈኛ ቡድኖችን ስለላ አካሄዳ እዛ ቦታ ላይ በቃ ኢላማ ለመምታት በቀጥታ ዝቅ ብላ እየሰለለች ባለችበት ሁኔታ ነው ተመታ የወደቀችው። አካባቢው ላይ እንዳጋጣሚ ሆኜ ለማየት ችያለሁና ትክክል ነው። ድሮኗ ተመታ መውደቋ ትክክል ነው። እንግዲህ የመንግስት ድሮን ነው ተመቶ የወደቀው፣ በዲሽቃ ነው ድሮኗ ተመታ መውደቋን እንደዚሁ ከአካባቢው ጠይቄም ለመስማት የቻልኩት። ታዲያ እቺ ድሮን አካባቢ ላይ የተንቀሳቀሰችው በአካባቢው ላይ ያልሆኑ መንግስትን የሚቃወሙ ጽንፈኛ ቡድኖች አሉ በሚል ስለላ በመውሰድ አካባቢው ላይ ጥቃት ለመሰንዘር የታለመ ነበር። ያ ሳይሳካ ቀርቶ ግን ድሮኗ በዲሽቃ ተመታ መውደቅ ትችላለች። አሁን እዚህ ላይ መነሳት ያለበት ነገር ድሮኗ ተመታ የወደቀችው ወለጋ ውስጥ ነው፣ ኦሮሚያ ክልል ነው። ወለጋ ደግሞ ከፋኖ ይልቅ በከፍተኛ ሁኔታ እየተንቀሳቀሰ የሚገኘው ሸኔ መሆኑ ይታወቃል። በርካታ አካባቢዎችን በሸኔ ቁጥጥር ስር የወደቁ ናቸውና ሸኔ አይቀርብም ይሄንን ድሮን መጥቶ ለመጣል። አሁን ፋኖ ነው የሚባለው ነገር ምን ያህል ያስኬዳል? ሸኔ በሚንቀሳቀስበት አካባቢ ላይ ለወደቀ ድሮን ፋኖ እንዴት ነው ኃላፊነቱን ሊወስድ የሚችለው? ሸኔ ያለ ትክክል ነው። ምናልባት አንተ እንደምትለው ድሮኗ ተመታ የወደቀችው በሸኔ ኃይሎች ቢሆን እቺን ድሮን ከበዋት ፎቶ ተነስተው ሊለቁ የሚችሉት የሸኔ ኃይሎች የሸኔ ቡድኖች ሊሆኑ ይችሉ ነበር። አሁን ላይ ግን በቪዲዮ ላይ እንደምትመለከተው እንዲሁ በምስሉ ላይ እየተመለከትን እንደምንገኘው አካባቢው ላይ ድሮኗን ከበዋት ቪዲዮም ሲቀርጹ ፎቶም ሲነሱ እየተመለከትን የምንገኘው የአማራ ክልል ተወላጆች ናቸው። በወለጋ ከተማ የሚገኙ የተደራጁ የአማራ ክልል ተወላጆች ናቸው። በአካባቢው ላይ ፎቶ ተነስተው ድሮኗን መተን ጥለናታል ብለው ያሉትም እነሱ ናቸውና አሁን ላይ የፋኖ ኃይሎችን ድሮኗን መተን የጣልናት እኛ ነን በሚል ኃላፊነት እየወሰዱ በሚገኙበት ሁኔታ ላይ እነሱ መተው ላይጥሉ ይችላሉ በሚል ድሮን ወይም ደግሞ የድሮኗን ተመታ መውደቅ ለሌሎች አሳልፎ መስጠቱም ትክክል አይደለም። ድሮኗ ወድቃለች፣ የመንግስት ድሮን ነች። ድሮኗን መተን የጣልናትን ሌላው ይቅርታ አድርግልኝና ሌላው ነገር ደግሞ ትንሽ የማያሳምነው ነገር ደግሞ ድሮኑን መተን የጣልነው በድሽቃ ነው የሚል ነገር ነው እየተሰማ የሚገኘውና ድሽቃ ደግሞ በከፍታ ላይ የሚገኝን ድሮን መጥቶ የሚጥል መሳሪያ አይደለም። ይሄስ ተአማኒነቱን ዝቅ አያደርገውም? አዎ ትክክል ብያለሁ። በአካባቢው ላይ ጽንፈኛ ኃይሎች አሉ በሚል ድሮኗ ወደ አካባቢው የሄደችው መሳሪያ ጭና አይደለም፣ ለስለላ ነው በቅድሚያ የሄደችው እና ለስለላ ስትሄድ በከፍተኛ ሁኔታ ዝቅ ብላ ጠላት እየፈለገች ነበር ድሮኗ። በዛ አጋጣሚ ተደራጅተው ተዘጋጅተው የነበሩ በወለጋ የሚንቀሳቀሱ የፋኖ ኃይሎች ስለመኖራቸው ነው እንዲሁ የሰማሁትና እነዚህ የፋኖ ኃይሎችን እችን ድሮን እንዳዩት በድሮኗ ላይ በዲሽቃ እርምጃ እንደወሰዱባትና ድሮኗን ወደ ምድር ሊጥሏት እንደቻሉ ነው እኔ የሰማሁት ማለት ነው። በከፍተኛ ሁኔታ ዝቅ ብላ እየሰለለች እንደነበር ነው የሰማሁት። ሌላኛው ታዲያ በድሮኑ ጉዳይ በመንግስት በኩል የተሰጠ አንዳችም መግለጫ ወይም ማስተባበያም የለም። ግን ደግሞ የመንግስት ኃይሎች ከምሽቱ 11 ሰዓት ገደማ ላይ በአካባቢው ላይ ተገኝተው
የወደቀችዋን ድሮን እየተመለከቱ ነበር በአካባቢው። ይህንንም እንዲሁ ለማወቅ ይያለን። ለምንድን ነው መረጃው እንዳይወጣ የተፈለገው? ይሄ ኦልሞስት እንግዲህ መረጃው ተዳርሷል። የመንግስት ሚዲያዎች ባይናገሩትም ባያወጡትም ሌሎች ማህበራዊ ሚዲያዎች እንደ ልብ እያሽከረከሩት ነው የሚገኘው። ግን መንግስት እንደዚህ አይነት ነገሮችን ከህዝብ መደበቁ ፌር ነው ወይ? ለምንድን ነው እንደዚህ አይነት ነገር ለማድረግ የሚፈልገው? ይሄ ጥያቄ ያንተ ጥያቄ ብቻ አይደለም። ይሄ ጥያቄ የእኛም ጥያቄ ነው። ድሮንን የሚያክል ነገር ተከስክሶ ወድቆ የመንግስት ልሳን የሆኑ ሚዲያዎች አንዳችም አይነት መግለጫ አሊያም ደግሞ ስለ ድሮኗ መውደቅ የሰጡት ምንም አይነት መረጃ የለም ለህዝቡ። ህዝቡ እውነታውን የማወቅ መብት ቢኖረውም ግን ደግሞ በመንግስት ልሳን የሆኑ ሚዲያዎች ይህንን የድሮኗን መከስከስ አልዘገቡትም። ምናልባት እቺ ድሮን የወደቀችው የአሜሪካ፣ የቻይና አሊያም በዓለም ላይ የሚገኙ የሌሎች ሀገራት ድሮን ብትሆን የኢትዮጵያ የመንግስት ልሳናትን ለመዘገብ የሚቀድማቸው አካል አይኖርም። ግን ደግሞ አሁን የወደቀችው የመንግስት ከመሆኑ የተነሳ ይመስለኛል የመንግስት ልሳን የሆኑ ሚዲያዎች ያው ለህዝብ መረጃ ለመስጠትም ፈቃደኛ አልሆኑም። ህዝብ በኢትዮጵያ ውስጥ ምን እየተከሰተ እንዳለ የማወቅ መብት አለው። ግን ይሄ ያንተ ጥያቄ የኔም ጥያቄ ሆኖ ነው የሚቀጥለው። እንዲሁ በምስሉ ላይ እየተመለከትን እንደምንገኘው አካባቢው ላይ ድሮኗን ከበዋት ቪዲዮም ሲቀርጹ ፎቶም ሲነሱ እየተመለከትን የምንገኘው የአማራ ክልል ተወላጆች ናቸው። በወለጋ ከተማ የሚገኙ የተደራጁ የአማራ ክልል ተወላጆች ናቸው። በአካባቢው ላይ ፎቶ ተነስተው ድሮኗን መተን ጥለናታል ብለው ያሉትም እነሱ ናቸው እና አሁን ላይ የፋኖ ኃይሎችን ድሮኗን መተን የጣልናት እኛ ነን በሚል ኃላፊነት እየወሰዱ በሚገኙበት ሁኔታ ላይ እነሱ መተው ላይጥሉ ይችላሉ በሚል ድሉን ወይም ደግሞ የድሮኗን ተመታ መውደቅ ለሌሎች አሳልፎ መስጠቱም ትክክል አይደለም። ድሮኗ ወድቃለች። የመንግስት ድሮን ነች። ድሮኗን መተን የጣልናትን ሌላው ይቅርታ አድርግልኝና ሌላው ነገር ደግሞ ትንሽ የማያሳምነው ነገር ደግሞ ድሮኑን መተን የጣልነው በድሽቃ ነው የሚል ነገር ነው እየተሰማ የሚገኘውና ድሽቃ ደግሞ በከፍታ ላይ የሚገኝን ድሮን መጥቶ የሚጥል መሳሪያ አይደለም። ይሄስ ተአማኒነቱን ዝቅ አያደርገውም? አዎ ትክክል ብያለሁ። በአካባቢው ላይ ጽንፈኛ ኃይሎች አሉ በሚል ድሮኗ ወደ አካባቢው የሄደችው መሳሪያ ጭና አይደለም፣ ለስለላ ነው በቅድሚያ የሄደችው እና ለስለላ ስትሄድ በከፍተኛ ሁኔታ ዝቅ ብላ ጠላት እየፈለገች ነበር ድሮኗ። በዛ አጋጣሚ ተደራጅተው ተዘጋጅተው የነበሩ በወለጋ የሚንቀሳቀሱ የፋኖ ኃይሎች ስለመኖራቸው ነው እንዲሁ የሰማሁትና እነዚህ የፋኖ ኃይሎችን እችን ድሮን እንዳዩት በድሮን